የሚባለው 3-0 ኒኮሎ ካንቴ ሃትሪክ ሰርቷል። ማኑ ዘማች ሆኗል። ኳሷን ወስዷል እና ያው አሁን ለምሳሌ በዚህ ጨዋታ 6 ብር ሰጠኝ። አሁን እዚህ ጋር ገብተን አሁን ቪዲዮ አይተን ቢሰጠን ጥሩ ነው። ዚህም ቤን ስለ ምስኪን ቤተሰቡ ስለ ታማሚዋና መፍትሄ ስላጣችው ልጁ እንዲሁም ባለቤቱ ሺላ ክብሯን በሚነኩ አደገኛ መጠጥ ቤቶች ውስጥ ለመስራት ስለመገደዱ አሰበና ከዚህ በላይ የሚሄድበትም ሆነ የሚመለስበት አማራጭ እንስሳት ሊቀንስ ይችላል የሚል ስጋት ስላላቸው ነው። ከመሰናበቱ በፊት ከባለቤቱ ጋር የመገናኘት አንድ እድል ይሰጠዋል። በጠየቀው መሰረት ያው በአጠቃላይ አሁን 708 ብር ሰጥቶኛል ማለት ነው። አሁን ስንት ብር አለ? 270 ብር ገና ነው። እንደዚህ እያለ ነው። አሁን ሴቲንግ የሆነች ምን ማስተካከላት ነገር ነበረች። እኛውን ማድረግ አለብን። ይሄኛውን እንኳን የሚወዳት ባሏ ቃሉን ያጥፋል ብላ ፈጽማ አልገመተችምና በሀዘን ማልቀስ ጀመረች። ከተሰነባበቱ በኋላ ቤን በአንድ ቅንጡ አፓርታማ ውስጥ ለብቻው ተቆልፎ እንዲቆይ ተደረገ። ዳን ከመሄዱ በፊት ከቤተሰቡ የተላከለትን ፎቶ ለቤን ሰጠው። የሚገርመው ግን በፎቶ ውስጥ ያቺ ቀደም ሲል ጠፍታ ቤን ሲፈልጋት የነበረችው የልጃቸው ካልሲ አብራ ነበረች። ሺላ ለመልካም ዕድል ይሁንህ ብላ እንደ ማስታወሻ መልሳ ልካለታለች። ትንሽ ካልሲ እያየ ለገዛ ኒኮ ዊሊያምስ ምንም ብሬ ጋር ሳይገናኝ መጨረሻው የማይታወቅ የሞት ሽረት ጨዋታው የሚጀምርበት ሰዓት ድረስ ቤን እያንዳንዱን እንቅስቃሴውን ለቁጥጥር ማዕከሉ አሳልፎ የሚሰጥ የኤሌክትሮኒክስ ማሳያ ታሰረለት። ከዚህ ቅጽበት ጀምሮ ተራ ዜጋ መሆኑ አብቅቶ ለሚሊዮኖች በቴሌቪዥን በቀጥታ ስርጭት የሚታይ ሰው ሆነ። የመጨረሻ ንግግሩን እንዲያደርግ መድረክ ሲሰጠው በአካባቢው የነበረው ድባብ በውጥረት ተሞልቶ ነበር። የዚህ አሰቃቂ ፕሮግራም መሪ ቦቢ የተባለው ተንኮለኛው ግለሰብ ሲሆን የሰውን ስቃይ በሽያጭ የመለወጥ ጥበብ ነበረው። የመጨረሻው መሰሪ ዕቅድ እንደ ቤን ያሉትን ሰዎች ሌባና አጭበርባሪ አድርጎ ለህዝብ በማቅረብ ተራው ዜጋ ለ30 ቀናት እንዲከታተላቸው፣ እንዲያድናቸው ወይም በጭካኔ እንዲገድላቸው ፈቃድ መስጠት ነበር። ስርዓቱ ይህን የሚያደርገው እና የዛሬው ዴሊስ ጨዋታችን ይመስላል። በዚሁ ቻው።